ከአረብ ሀገር ተፈናቃይ ነው መጀመሪያ በራሴ ሰዎችን አሰባሰብኩና 6 ልጆች አቋም ያላቸው ብዬ አስገባሁኝ ካንዲ ሁለት ያው በጁንታ ምክንያት እነሱ አንፈልግም ብለው ተዘረፈብና ለቀቁን የስራውን አለቅም አልኩኝ እስካሁን ድረስ 3 ጓደኞች አብረው ሲሄዱ አንደኛውም ያው በቃይ ብሎ የስንዴ የበጋ ስንዴ ጀምሩ በተባለ ሰዓት በጣም ምርታማ ሆነ በዛ ሰዓት ማለት ነው ያንን አይቶ በቃይ ብሎ ሲወጣ አንድ አቋም ያለው ጓደኛ አለኝ ያው በመምክንያት አሁን ይወጣ ማለት ነው እና አይዞህ ባለው ነገር አይዞህ እንዲዲካምህ እኔ 24 ሰዓት ነው ዝህ ቦታ ላይ መሰለኝ ፕሮግራም ለሁለተኛ ዙር የሚካሄድ የአርሶ አደር የቀበሌ ባለሙያና የኤስኤምኤስ ቡድን የመስክ ጉብኝት ቀን ነው። ይህንን ለማድረግ ከባለፈው ካካሄድ ነው 08 እና 06 ላይ ያለውን 018 እና 06 ላይ ነበር የወጣቶች የዘር ብዜት ነበረ እንደገና ሌላ ክላስተር ነበር በዛሬው ደሞ ምናየው 09 ቀበሌና 012 ቀበሌ ላይ የተለያዩ የሙከራ ስራ የሰራንባቸው ናቸው እዚህ ላይ ምናልባት ወጣቶቹ በመስኖ እንዲሰሩ ነው የተሰጠው ፕሮግራሙ ነገር ግን በመኸርም ስንዴ በከፍተኛ ደረጃ ያመርታሉ የበጋ መስኖ ስንዴ ያመርታሉ የመኸር ያመርታሉ 5 ወጣቶች ናቸው እዚህ ላይ ወደ 4 ሄክታር የሚሆን መሬት አላቸው ከዛ ውስጥ በከፍተኛ ደረጃ በመኸር የሚያመርቱ ስንዴ እንደዚህ እንደምታዩት ከፍተኛ የሆነ ምርት የሚሰጥ ስለሆነ አርሶ አደሮቻችንን ከዚህ ልምድ ወስደው በመኸርም በመስኖም ማልማት እንደሚቻል ሁለተኛ ዙር እዛ አካባቢ ላይ አሁን ያለሙት አለ ያንን ጭምር ለማሳየት እየመጣ ነው